አስቀመጡልንና እኛም አውቀን እንድንጠቀምበት ከታሰቡት ሀሳቦች መካከል መነሻ የምናደርገው በዚህ በመዝሙረ ዳዊት ምዕራፍ 131 ከቁጥር 8 ላይ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት የሚል ኃይለ ቃል እናገኛለን። ይሄ በቀጥታ የእመቤታችንን ትንሣኤዋን ዕርገቷን ጋር ተያይዞ የሚነሳ ኃይለ ቃል ነው። የሚያስተምር የሚመክር የምንማረውን እንድንሰማ እንድናስተውል ሁላችንም ዓይነ ልቦናችን እግዚአብሔር እንዲያበራልን ፈቃዱ ይሆንልን። እንግዲህ ስለ እመቤታችን በኦርቶዶክሳዊ ትምህርት ውስጥ ላይ ያለ እመቤታችን ኦርቶዶክሳዊነትም የለም። ኦርቶዶክሳዊነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእመቤታችን ጉዳይ ላይ አንዱ ራሱን የቻለ ትልቅ የትምህርት ዘርፍ ነው። ነገረ ማርያም በመባል የሚታወቅ ሰፊና ጥልቅ ትምህርት ያለው ነው። ያለ እመቤታችንም የሰው ልጆችን የመዳን ትምህርት መናገር አይቻልም። እግዚአብሔር ዓለምን አዳነ። እግዚአብሔር በደሙ ዋጅቶ ዓለምን ቀደሰ። እኛም በእርሱ ደም ዳንን፣ ተዋጀን፣ የእርሱ ልጆች እንሆን ዘንድ በጥምቀቱ በቅዱስ ሥጋው በክቡር ደሙ አከበረ ብለን የምናምንበት የክርስትና ዋና መሠረታዊ ሐሳብ የሚነሳው የሚመነጨው ከእመቤታችን ከቅድስት ድንግል ማርያም ጉዳይ ጋር የሚያያዝ መሆኑን መረሳት የለበትም። ስለዚህ ነው በትምህርቶቻችን ውስጥ ሁሉ እንደ ዋና ጉዳይ ተደርጎ ነገረ ማርያም ትምህርት እንድንማር የሚደረገው ማለት። እንግዲህ የእመቤታችን ጉዳይ ትንሽ ይሄ ትምህርት ትንሽ የተወሳሰበ ነው። የተወሳሰበ የሚያደርገው ለምንድን ነው? እመቤታችን ያረፈችው ጥር 21 ቀን ነው። እመቤታችን ያረፈችው ጥር 21 ቀን ነው። በዚህ ዓለም የኖረችው 64 ዓመት ነው። 3 ዓመት ከቤተሰቦቿ ከሐና ከኢያቄም ጋራ ከቤተሰቦቿ ጋር ኖራለች። 12 ዓመት በቤተ መቅደስ ተቀምጣለች። ዕድሜዋ 15 ዓመት ሆነ ማለት። በ15ኛው ዓመት ዮሴፍ ተመርጦ እመቤታችን እንዲጠብቃት ወደ ቤተ ዮሴፍ ሄዳለች። ለዚህም በመልአኩ በቅዱስ ገብርኤል አማካኝነት ጌታን ጸንሳለች። ከጌታ ጋር እንግዲህ 33 ዓመት ኖራለች። ጌታ በዚህ ምድር የኖረው 33 ዓመት ከ3 ወር ነው። ስለዚህ የእመቤታችን ዕድሜ ከቅድም ከቆጠርነው ከ15ቱ ጋር ስንደምረው 49 ዓመት አካባቢ ይሆናል ማለት ነው። ከዛ መጨረሻ የምናገኘው ዮሐንስ እመቤታችንን ተረከባል። በዕለተ ዓርብ ጌታ በተሰቀለ ጊዜ እነሆ ልጅሽ ይሁንሽ ብሎ ዮሐንስን አሰጣት። ዮሐንስን ደግሞ እናትህ እሷ ናት ብሎ አደራ አስረከበው። ዮሐንስን እመቤታችንን የጌታ ሐዘን እንዳይገላት እንዳይጎዳት ተሰብራ እንዳትቀር ትጠበቅ ዘንድ ወደ ቤተ ዮሐንስ ወሰዷት ነው የሚለው። በዚህ ምክንያት 15 ዓመት በዮሐንስ ቤት ኖራለች ማለት። እነዚህ ቁጥሮች ስንደምራቸው እመቤታችን በዚህ ዓለም የኖረችው 64 ዓመት ይሆናል ማለት ነው። ከዚህ በኋላ እመቤታችን የምታርፍበት ጊዜ በደረሰ ጊዜ ጥር 21 ቀን አርፋለች። ጥር 21 ቀን ባረፈች ጊዜ ከዓለማት ሁሉ ወንጌልን እንዲያስተምሩ የተላኩት ሐዋርያት በመንፈስ ቅዱስ ተነግሯቸው ወደ እመቤታችን ወዳለችበት ወደ ቤተ ዮሐንስ ተሰብስበዋል። ተሰብስበው ሥጋዋን ገንዘው ጸሎት አድርገው ይዘዋት ወደ ጌቴሴማኒ በሚወስዱባት ጊዜ ለምቀኝነት የማያርፉት አይሁዶች አንድ ትልቅ ነገር አስተዋል። ከዚህ በፊት
ልጇ ተነሳ ሞተ ተነሳ ብለው ሲያውቁ ኖረዋል። አሁንም ደግሞ የእሱ እናት አሁን ሞታለች ሲሉ ሰምተናል። ሊቀብሯት ነው። ከዚያ ደግሞ ተነሳች ብለው ሊያውቁን ነው። ስለዚህ ለምን ሥጋዋን በእሳት አናቃጥልም ብለው የጎበዝ አለቃ ታውፋንያ የሚባል የጎበዝ አለቃ መርጠው ጦር ይዘው የተለያዩ መሳሪያዎችን ይዘው ታጥቀው እመቤታችንን ለማጥቃት ወደ ሐዋርያት ወደ ተሰበሰቡበት መጥተዋል። ሐዋርያት ወደ ጌቴሴማኒ ይዟት በሚሄዱበት ሰዓት ይሄ የጎበዝ አለቃ የተባለው ታውፋንያ የእመቤታችንን አልጋውን ይዤ እጥላለሁ ሲል በመልአኩ በቅዱስ ገብርኤል አማካኝነት እጁ ተቀስፏል። ተቆርጦ እጁ በአልጋው ላይ ተንጠልጥሎ ተገኝቷል። እያለቀሰ እየወደቀ እየተነሳ በደረሰበት መቅሰፍትና መከራ ሲጮህ ሐዋርያት ምን አሉት? ለምን በስሟ ለምን እሷ ርኅሩተ ልቦና ናት ብለው ተናገሩት። ቢያለቅስና ቢለምን ለቅዱስ ጴጥሮስ መንፈስ ቅዱስ ጠቅሶለት እጁን ከእጁ ጋር አገናኝተህ አድነዋለው። እጁን ከእጁ ጋር አገናኝቶ ድኗል። በኋላም የያዘውን ዘንግ ሰጥቶ ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም ነው ብለህ መስክር፣ እኔም ይኸው ተቀጥቼ ነበር ዳንኩኝ ብለህ የእርሷን ክብር የጌታን ክብር ግለጽ ብሎ ክርስትናን በዚሁ ተቀብሏል። ይህ በተደረገ ጊዜ እመቤታችንን ምን አደረገ? ሊቀ መላእክት ቅዱስ ገብርኤል ዮሐንስ ወንጌላዊ የእመቤታችንን በድኗን ይዘው ወደ ገነት አድርገዋል። በዚያ በዕፀ ሕይወት በተባለችው በገነት አሳርፈዋታል። ሐዋርያትም በዚህ ምክንያት ወደ የበዓታቸው ተበትነዋል። ዮሐንስ የጌታ የእመቤታችን ሥጋዋ በገነት በዕፀ ሕይወት ካረፈ በኋላ ተመልሶ ለሐዋርያት እንዴት ሆነች? የእሷ ሥጋዋስ ምን ሆነ? ብለው በጠየቁት ጊዜ አይ ጌታ በዕፀ ሕይወት ገነት አሳርፏታል ብሏቸው ሐዋርያትም ወደ ዮሐንስ ይህንን የእመቤታችንን መጨረሻ እንዳየ እኛ ሳናይ አንቀርም፣ ልክ እንደሱ ልናይ ይገባናል የሚል በጎ ሐሳብ አሰቡ። ለነሐሴ ቀጠሮ ያዙናል። ነሐሴ 1 ቀን 2 ሱባኤ እስከ 14 ድረስ የእመቤታችን በድኗን በተመለከተና መጨረሻዋን እሱ ዮሐንስ እንዳየ እኛስ በረከቷን ሳንሳተፍ እንቀራለን ወይ ብለው ጾም ያዙናል፣ ሱባኤ ያዙናል። የነሐሴ ጾም የሚጾምበት ዋና መሰረታዊ ምክንያት ይሄ ዮሐንስ ያየውን በረከትና ጸጋ የእመቤታችንን ነገር እኛም እንሳተፍ ብለው ሐዋርያት በተቃጠሩት መሰረት ወደ ጌቴሴማኒ ወደ ቤተ ዮሐንስ መጥተው ሱባኤ ይዘዋል። 2 ሱባኤ ከያዙ በኋላ በ14ኛው ቀን የመጀመሪያው በ14ኛው ቀን ሱባኤያቸውን እንደጨረሱ ምንም አልተገለጸላቸው። በ16ኛው ቀን ከዕፀ ሕይወት ያለውን የእመቤታችንን በድኑን አምጥቶ ሰጥቷቸዋል። የጠየቃችሁትን የሱባኤያችሁ ውጤት ይኸው እናታችሁ ድንግል ማርያም በድኗ ይኸውላችሁ አላቸው። ሐዋርያት ጸሎተ ፍትሐት አድርገው ምስጋና ለእግዚአብሔር እያቀረቡ እየዘመሩ በጌቴሴማኒ ቀብረዋታል። ልክ የዛች ዕለት ነሐሴ 16 ቀን ከቀበሯት በኋላ እመቤታችን ተነስታለች። ተነስታ ወደ ሰማይ ስታርግ ሐዋርያት አላወቁም። የሐዋርያትን ሱባኤ ያልተሳተፈው ነገር ግን ወደ ሐዋርያት ጉባኤ የመጣ የነበረው በደመና ተጭኖ የመጣ የነበረው
ቶማስ እመቤታችን ስታርግ እሱ በደመና ወደ ሐዋርያት ሲመጣ በመካከል ተገናኝተዋል። የእመቤታችንን ሲያይ ደነገጠ። እመቤቴ ሆይ ትንሣኤሽን ሳላይ ቀረው፣ የልጅሽን ትንሣኤ አምልጦኝ ስቆጭ እኖራለሁ። አሁን ደግሞ ይህን ትንሣኤሽን ሳላይ ቀረው ሲል ከአንተ በቀር ትንሣኤን እርገቴን ያየ ማንም የለም፣ እነርሱ በድኔን አግኝተው ቀበሩ እንጂ ትንሣኤን አላዩም ብላ ነገረችው። ለዚህ ምስክር እንዲሆን እነሱ የገነዙኝን መግነዙን ሰበኑን እንካ ብላ የገነዙበትን ሰበን ለምስክር እንዲሆን እንዲታመን ለቶማስ ሰጥታው እመቤታችን አርጋለች። አሁን ከመጽሐፍ ቅዱስ ሐሳብ ጋር የለ እመቤታችን መወለዷንም አናውቅም፣ መኖሯንም አናውቅም፣ መሞቷንም አናውቅም ብለው በመጽሐፍ ቅዱስ ሰበብ አንጻር ብዙ መደነጋገርን የሚፈጥሩ መጽሐፍ ቅዱስን እናነባለን እናውቃለን የሚሉ በእመቤታችን ጉዳይ ላይ የሚነቁ በጣም በርካታ ወገኖች አሉ። መጽሐፍ ቅዱሱ በትክክል ጠንቅቆ ካለመረዳት ካለማወቅ የእኛ የቤተ ክርስቲያን ትምህርት ደግሞ ከየት ተነስቶ ወዴት እንደሚደርስ በአግባቡ ካለመረዳት የሚመነጭ እንደሆነ መታወቅ አለበት። ለዚህ ቤተ ክርስቲያናችን ይህን ጉዳይ የምታይበት አንዱ አተያይ ምንድን ነው? አቤቱ ወደ ዕረፍት ተነስ የሚለው ይሄ በመዝሙረ ዳዊት 131 ከቁጥር 8 ላይ የምናገኘው ነው። ይሄ መዝሙር 131 የሚባለው መዝሙር በጣም ብዙ ምስጢር ያለው ነው። ይሄንን ቀድሞ እመቤታችን ሳትወለድ ከ700 ዘመን በፊት ይሄንን ትንቢት ያየው የተናገረው ነቢየ እግዚአብሔር ዳዊት ከነበረበት እመቤታችን ካለበት የዘመን ልዩነቱን ብንመለከተው ከ700 ዘመን በላይ ነው። ነገር ግን ለዳዊት ይህንን ምስጢር አስቀድሞ እግዚአብሔር አሳይቶታል። በትንቢት መነጽር እንዲመለከት አድርጎታል። እግዚአብሔር ሊያደርገው የወደደው ቀድሞ ያላሳየው ለነቢያት ያልነገረው ምንም ነገር የለም። ቀድሞ በነቢያት የተነገረው ነገር ነው ጊዜው ሲደርስ እያንዳንዱ የተፈጸመው ማለት። ይሄ እንዴት ነው የሆነው? አንድ ወቅት ላይ ዳዊት በቤተ መንግስት መልካም ቤተ መንግስት አሰርቶ በቤተ መንግስት መኖር ጀመረ። ብዙ ዘመኑን እስራኤልን ለማጽናት በጦርነት ሲወጣ ሲወርድ ይኖራል። የእስራኤልን አገር አደላልቶ መንግስት አቅንቶ ቤተ መንግስቱን ሰርቶ ከዚያ ከኖረ በኋላ አንድ ወቅት ላይ ነቢዩ ናታን ወደ እሱ ሲመጣ እጅግ አዝኖ ተክዞ ያየዋል። ነቢዩ ናታን ይደነቃል። ምን ሆነ ነው? ፊትህ በሐዘን ጠቁሯል፣ አዝነሃል፣ የልብህ ሐዘን በፊትህ እየተገለጠ ነው። ምን ሆነ ነው ይለዋል። ጠላት እንደሆነ እግዚአብሔር አጥቅቶልሃል፣ መንግስት አደላድሎልሃል፣ እስራኤልን አርግቶልሃል። ምንድን ነው ይሄን ያለ የሚያሳዝን? ይህ ሁሉ ነገር እግዚአብሔር ሰርቶልህ የለም ወይ ሲለው ምን አለ እሱ? እኔ በተደላደለ ቤተ መንግስት እኖራለሁ፣ የእግዚአብሔር ማደሪያ የሆነችው ጽላቷ ታቦቷ ግን በድንኳን ያለችው። እኔ በመልካም ቤት በተሸለመና በመልካም ቤት እየኖርኩኝ የእግዚአብሔር ታቦት ይህን ሁሉ ጠላት ድልድልና ኃይል የሆነችን ሞገስ የሆነችን ክብር የሆነችን ታቦተ ጽዮን ግን ያለችው በድንኳን ውስጥ ነው። ታዲያ እንዴት አላዝንም እንዴ? እንደዛ ከሆነ ታዲያ ለምን ቤተ መቅደስ አንሰራላትም? እንደዚህ ቤተ መቅደስ ለመስራት ዘው ብሎ እንዴት ይደረጋል? ሱባኤ የሚያዝና ፈቃዱን ጠይቅ ይባባላል። ማናማ ነቢዩ ዳዊትና ነቢዩ ናታን።
አሁን ሱባኤ ሲባል እኛ አሁን እንደምንገባው አይነት ቤታችን ወይም ደግሞ ወደ አንድ ገዳም ሄደን እንደምንገባ ነው። እነሱ ጭልጥ ያለ ሰው የማይደርስበት እልም ያለ በረሃ ወደቁ። ለበረሃው ሰው የማይረግጥበት ማንም የሌለበት በረሃ ውስጥ ሄደው ሱባኤ ወደቁ። ፊታቸው በቁሩ በዋዕዩ እስኪቀየር ድረስ መሬት ወድቀው እየወደቁ እየተነሱ ግለጽልን፣ የታቦተ ጽዮን ማደሪያ እንሰራ ዘንድ እንፈልጋለን፣ ይሄንን እናደርግ ዘንድ ፈቃድ ይሁን። ፈቃድ ምንድን ነው? ግለጽልን፣ አሳውቀን ብለው ሱባኤ ያዙ። ሱባኤ እንግዲህ ሁልጊዜ የሚያዘው ችግር ሲመጣ እንቆቅልሽ ሲኖር በኑሯችን በሕይወታችን የሚያጋጥሙን ፈተናዎች ሲበዙ ያን ጊዜ ይህንን ፈተና አስወግድ፣ ለዚህ ፈተና ምላሽ ስጠን ሲባል ነው የሚያዘውና በዚህ ምክንያት እግዚአብሔር ሱባኤያቸውን ተቀበለ። ለነቢዩ ናታን የቤተ መቅደስን ነገር መልስ ሰጠው። ለዳዊት ግን ልዩ ምስጢር ገለጸለት። የምስጢረ ሥጋዌ ጉዳይ ዓለም የሚድንበት የእመቤታችንን የክርስቶስን ጉዳይ ለዳዊት ገልጾለታል። ሁለቱም የገቡት በአንድ ነገር ነው። የቤተ መቅደሱን ጉዳይ መልስ ሰጠን ነበር። ነገር ግን ለዳዊት የበለጠውን ቤተ መቅደስ የበለጠውን የነገረ መለኮትን ምስጢር ሰማያዊ አምላክ ወደዚህ ዓለም እንዴት እንደሚመጣ እንዴት እንደሚያድን ዓለምን የዓለምን ምስጢር ሁሉ ዓለም የሚድንበትን የቤዛነቱን ምስጢር ሁሉ ለማን ገለጸለት? ለዳዊት። ዳዊት ልበ አምላክ የሚባለው ነው። ልቡ በጣም ቅን ገር የዋህ ስለነበረ እግዚአብሔር የዚህ አይነት ልብ ስለሚፈልግ ለዳዊት የበለጠን ነገር ገልጾለታል። ከገለጸለት መካከል የተጻፈው ነው። ይሄ ምንድን ነው እንግዲህ? አቤቱ የዳዊትን ገርነት ሁሉ አስብ ይልና ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ እነሆ በኤፍራታ ሰማነው። በኤፍራታ የተባለው ኤፍራታ የተባለችው በቤታችን ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ፍሬን የተሸከመች ማለት ነው። እመቤታችን ፍሬ ጌታ የተሸከመች እመቤታችን በዘጠኝ ወር ከ5 ቀን በማህፀኗ ጌታን የተሸከመች ስለሆነ ኤፍራታ ብሎታል። ኤፍራታ በሌላ ስሟ ቤተልሔም ነው። በቤተልሔም ሰማነው፣ በቤተልሔም አገኘነው ይልና በዱር ውስጥ አገኘነው። ዱር አለ ቀራንዮን ነው ዱር ያለ ዱር ጨለት ዱር ጥቅጥቅ ያለ ጫካ የሚያስፈራ እንደሆነ ብዙ አይሁድ የተሰበሰቡበትን የሰው ልጆች የሚድንበትን ቀራንዮ ዱር ብሎ ጠርቶታል። ወደ ማደሪያዎቹ እንገባለን። እግሮቹ በሚቆሙበት ስፍራ እንሰግዳለን። እግሮቹ በሚቆሙበት ስፍራ እግሮቹ የተባለው ጌታ በመስቀል ላይ እግሮቹ ከ6 ሰዓት እስከ 11 ሰዓት በመስቀል ተቸንክረው ቆመዋልና እግሮቹ በተቸነከሩ በቆሙበት ስፍራ እንሰግዳለን የተባለ ለመስቀል እንሰግዳለን ሲባል ክርስቶስ በደሙ ዓለምን በቀደሰ በዋጀ ጊዜ በዚያ በመስቀል ላይ እግሮቹ ያረፉበት እጆቹ ያረፉበት ሰውነቱ ዙፋን የሆነበት ስለሆነ በእሱ እንሰግዳለናል። ከዚያስ በኋላ አንተ አቤቱ ወደ ዕረፍት ተነሳ። ሞቱን ከነገረን በኋላ ወደ ዕረፍት ተነሳ። ዕረፍት የተባለው ትንሣኤው ትንሣኤ ዕረፍት ነው። የነፍስ የሥጋ ዕረፍት የሚገኝበት ነው። በዚህ ዓለም የትንሣኤ ምሳሌ ምንድን ናት ብትሉ ሰንበት ነው። ሰንበት ዕረፍት ናት። ሰው በነፍሱ ዕረፍት የሚያገኝበት፣ ሰላም የሚያገኝበት፣ የሚረጋጋበት፣ እግዚአብሔርን የሚያመሰግንበት አንድ ትልቅ ጉባኤ ለተባለ ዕለተ ሰንበት እሱን ዕረፍት ብሎታል ጌታ። ወደ ዕረፍት ተነስ ማለት ከሞትክበት
ወደ መቃብር ከወረድክበት ተነስ። ጌታ በቀራንዮ አደባባይ ነፍሱን ከሰጠ በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። ወደ እረፍት ተነስ የተባለ እረፍት ለምን አለ? ከዚህ በኋላ ከትንሣኤ በኋላ መራብ የለም፣ መጠማት የለም፣ የአይሁድ ስድብ የለም፣ የአይሁድ መከራ መስቀል የለበትም፣ መቸንከር የለበትም፣ መውደቅ መነሳት የለበትም፣ ደሙን ማፍሰስ የለበትም። እረፍት የተባለው ለዚህ። ከዚያም በኋላ ምን አለ? አንተና የመቅደስ ታቦት። አሁን የዛሬ ምስጢሩ ይሄ አሁን ላለንበት ጊዜ የሚገልጽልን ሐሳብ ያለ ይሄ አንተና የመቅደስ ታቦት። የመቅደስ ሲል ማደሪያ የሆነችው ታቦት የተባለችው እመቤታችን ታቦት ተብላ ትጠራለች። ለምንድን ነው ታቦት የምትባል? ታቦት ማለት ማደሪያ ነው። ማደሪያ ትባላለች። የማን ማደሪያ? የወልደ እግዚአብሔር ማደሪያ ናት እመቤታችን። ይሄንን በተገቢ መንገድ መረዳት ያስፈልጋል። አንተና የመቅደስ ታቦት ወደ እረፍት ተነሳ። ልክ እሱን ትንሣኤ እንደተነሳ እንደተናገሩ ብሎ እመቤታችንም ተነሳች ብለን የምንናገርበት ሐሳብ የምናገኘው እዚህ ጋር ነው። አንተና የሚነሳው ማን ነው? አንተ። ቀጥሎስ የመቅደስ ታቦት። የመቅደስ ታቦት ተባለችው ማናት? ድንግል ማርያም። እመቤታችን ተነስታለች አድርጋለች ስንል ይህንን ሐሳብ ይዘናል። እንዴት ተነሳች? እንዴት ታቦት ተባለ? እስመ ኮነ ታቦት ለአሐዱ ዘእምቅድስት ሥላሴ፣ ከሦስቱ አካል ለአንዱ ማደሪያ ሆነሻልና ይላል ቅዱስ ኤፍሬም በውዳሴ ማርያም ረቡዕ ላይ አለ። አላነበባችሁ? ውዳሴ ማርያም ትደግማላችሁ? መቼም ውዳሴ ማርያም የማይደግም ሰው እዚህ ቤት ውስጥ አለ ብዬ አላምንም። የማይደግም ካለ ጤነኛ ነው ብዬ አላስብም። የማይደግም በቀን የቀኗን ቢያንስ እንኳን የማይደግም ሰው መቼም እመቤታችን እወዳለሁ ቢል ይሄ ውሸት። የቀኗን ውዳሴ ማርያም የምታስፋፍሩ ከሆነ የእመቤታችን ልጅ ነን እንዳትሉ። እመቤታችን ልጅ ነን። እመቤታችን አምባችን ናት፣ ጥላችን ናት፣ ጋሻችን ናት፣ መከታችን ናት፣ ብንወድቅም የምንነሳባት ናት፣ ወደ ጌታ የምንቀርብባት ናት ብለን የምንመካባት። የሁሉ ጾም የምንይዝባት እኮ ከእያንዳንዳችን ምን ይጠበቃል? ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን ብላችሁ ሳትሉ እንዳትሉ። ይህንን የማትሉ ከሆነ የቤታችን ፍቅር በደንብ አልገባችሁም። የዳነው እኮ የምንቀበለው ሥጋው የምንቀበለው ደሙ እኮ ከቤታችን የተገኘ ምንም ከቤታችን የወጣ አንድ ነገር ታገኛላችሁ ብላችሁ እንዳታስቡ። ሁሉም ነገር በቤታችን በኩል ነው የተከናወነው። ምክንያተ ብሂልናት የምንለው ወደን አይደለም። ስለዚህ በቤታችን ተነሳች ስንል የመቅደስ ታቦት። ታቦት ምንድን ነው? ማደሪያ ነው። ታቦት ማደሪያ ነው ማለት ጽላት የሚቀመጥበት ነው። አሁን ጽላትን ለታቦት ታቦትን ለጽላት ብዙ ጊዜ አወራርሰን በልማድ እንናገራለን። ይህንን በደንብ መለየት ያስፈልጋል። ምን ማለት ፈልገን ነው? የመጀመሪያው እግዚአብሔር በሲና ተራራ ለሙሴ የሰጠው ጽላት 2 ጽላቶች ሰጠው። ነገር ግን ጽላቱን ይዞ ሕጉ ተጽፎበት ጽላቱን ይዞ ሲወርድ ግን እስራኤላውያን ግን እጃቸው በሰራው ጣዖት ያመልኩ ነበር። ያን ጊዜ ያ ጽላት ተሰበረ። ሙሴ ደነገጠ። ባህር ከፍሎ ያሻገራቸው፣ ከፈርዖን እጅ ነፃ ያወጣቸው፣ ከላይ መና የሚመግባቸው ድንቅ ሥራ ሰርቶ ከጠላቶቻቸው ያዳናቸውን አምላክ ፈጥነው እጃቸው በሠራው ወርቅ ሲሰግዱ ለጣዖት ሲንበረከኩ ተገኝተው፣ በዚህ ምክንያት ያ የመጀመሪያው ጽላት ሙሴ እጅ ወድቆ ተሰብሯል። ዛሬ ከካህን እጅ ጽናው እንደሚወድቀው ማለት ወድቆ እንደሚሰበር እንደዚሁ ሆኗል።
በኋላ ግን እግዚአብሔር ምን አለው ለሙሴ? አንተ ጽላቱን ቅረጽ፣ በጽላቱ ላይ የሕጉን መጽሐፍ ሕጉን እኔ በተአምር አስቀምጥልሃለሁ ብሎታል። የመጀመሪያው ጽላት የአዳም ምሳሌ፣ ሁለተኛው ጽላት ድጋሚ አዳም ከወደቀበት የተነሳበትና ወደ ቀደመው ክብሩ የተመለሰበት ምሳሌ። ታቦቱ ማለት ጽላቱ የሚቀመጥበት ማለት ታቦት ይባላል። አሁን እኛ ግን ታቦት ሲነግስ አይተን ከሆነ ታቦት ወጣ ስንል ታቦቱ ለጽላት ብለን ተናግረን ነው። ሀዳሪ ለማህደር ሰጥተን ተናግረን ነው። ሀዳሪ ለማህደር ማለት ነው። ጽላቱ የሚቀመጥበት ታቦት ይባላል። ጽላት የሚባለው ሰሌዳው ስመ እግዚአብሔር ያለበት ያንን ነው ልዩ የሚያደርገው ልዩነት። እኛ ግን ጽላት መጣ አንልማ። ለምለን ለታቦት ሰጥተን እናገራለን። የጽላትን ለታቦት የምንሰጠው የታቦትን ለጽላት የምንሰጠው ከልማድ አንጻር እንጂ ትክክለኛው ሰሌዳው ጽላት ይባላል። አንድ ሲሆን ጽሌ ይላል። በብዙ ሲሆን ጽላት ሁለት ነው። ይሄ መጽሐፍ ገጹ ሁለት እንደሆነ ጽላት ሲባል በዚህኛውና በዚህኛው ሰውና እግዚአብሔር አንድ የሚሆኑበትን ሕግ፣ በዚህኛው ገጹ ደግሞ ሰውና ሰው አንድ ሆኖ የሚኖርበት ሕግ የተጻፈበት የመጀመሪያው ጽላቱን ከሰጠው በኋላ ታቦት ስራ ብሎ ማደሪያ እንዲሰራ ይባላል። አሁን እዚህ በቤተ መቅደሳችን እዚህ ፊት ለፊቱ ላይ የምታዩት መንበር ብለን የምናገረው ታቦት መሰዊያ፣ የስርየት መክደኛ እያለ የምንናገርበት የሚሰዋበት ጽላቱ የሚቀመጥበት በልማድ ነው። እኛ ታቦቱን ተሸክመው ሲወጡ ታቦት በጣም ነው። አሁን እዚህ ጋር የምናገኘው አንተና የመቅደስ ታቦት ሲተባለ ታቦት የተባለችው እመቤታችን ናት። ለምን? ታቦት ማለት ማደሪያ ማለት ነው። እመቤታችን የአምላክ ማደሪያ ስለሆነ፣ ስለዚህ እመቤታችን ተነሳ ሲል ጌታ ልክ እንደተነሳ እመቤታችንን ተነስታ አድርጋለች ብለን የምንመሰክረው የምንናገረው ከዚህ የተነሳ ነው። በዚህ ምክንያት በሁለተኛው ዓመት ላይ ልክ ቶማስ እንዳየ እኛ ሳናይ ቀረን ብለው ሐዋርያት ድጋሚ ሱባዔ ይይዛሉ። በ16ኛው ቀን ጌታ ሁሉንም በደመና ጭኖ ወደ ኢየሩሳሌም ሰማያዊት ወስዶ እመቤታችንን መንበር አድርጎ እሱ ዋና ካህን ቀዳሽ ገባሬ ሰናይ ካህን ሆኖ ቀድሶ አቆረባቸው። ይሄ ነው የበዓላችን ምስጢር ማለት አቆረባቸው። በዚህ ምክንያት ትንሣኤዋ ዕርገቷ የሚታሰብበት ዕለትና ጊዜ ነው የምንለው በዚህ የተነሳ ነው። በዚህ ምክንያት ጌታ በዚህ ጊዜ ነሐሴ 16 እስከ 21 ባለው ጊዜ ውስጥ ላይ ትንሣኤሽን ዕርገትሽን ሁሉ ያከበረ ስምሽን የጠራ ሥጋው ደግሞ የተቀበለ የሲኦልን እሳት አላሳየው። መንግሥተ ሰማያትን ከአንቺ ጋር እርፍፈታው ጽዋ ቀርታው ይሆናል። በሕይወት ዘመኑ ክፉ ደዌ ክፉ ፈተና አይደርስበትም፣ በአንቺ ተጠብቆ ይኖራል ብሎ ቃል ኪዳን የሰጠበት ጊዜ ነው ማለት። በዚህ አማካኝነት ለቤተ ክርስቲያን ይህን ስርዓት ሰርታ እስካሁን ድረስ እኛ ድረስ የደረሰው አምላካችን እግዚአብሔር ለሁላችንም በሃይማኖታችን እንድንጸና እንድንበረታ ፈቃዱ ይሆንልን። አሜን። ከእመቤታችን ጣዕሟን፣ ፍቅሯን፣ በረከተ ጸጋዋን ያሳድርብን። ቅዱስ እግዚአብሔር ይቀድሰን። ብሩክ እግዚአብሔር ይባርከን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት፣ የመላእክት ጥበቃ፣ የመስቀሉ ኃይል በሁላችን ይደርብን። ስብሐት